ሄሎ ጋይስ ዛሬ ዋና ፍላይት ኮንትሮል ሰርፌሶችን ለማየት እንሞክራለን። እነዚህም ኤለሮን፣ ኤሌቬተር እና ራዳር ሲሆኑ ኤሌቬተር አውሮፕላን ወደ ላይ እና ወደ ታች ከፍና ዝቅ እንዲል የሚረዳ አካል ሲሆን ራዳር ደግሞ አውሮፕላን ከግራ ወደ ቀኝ እንዲወዛወዝ ያግዟል። በተጨማሪም ኤለሮንስ በክንፍ ላይ የሚገኙ አካላት ሲሆኑ አውሮፕላን ወደ ቀኝ እና ወደ ግራ በቀላሉ እንዲያዘነብል ይረዱታል ማለት ነው። ከነዚህ አውሮፕላን አካላት በተጨማሪ የአውሮፕላንን ጉዞ ለመቆጣጠርና አመቺ እንቅስቃሴ ለመፍጠር የሚያስችሉ አካላት በክንፍ ላይ ይገኛሉ። እነዚህም ፍላፕስ እና በአውሮፕላን የፊተኛው የክንፍ አካል ላይ የሚገኙ ስላትስ ሲሆኑ የአውሮፕላኑን የክንፍ መጠን በመጨመር የመንሳፈፍ ኃይልን ያግዛሉ። እነዚህም አውሮፕላን በሚያደርገው ጉዞ ምቾት ያለው እንቅስቃሴ እንዲፈጥርና ጥሩ የበረራ ኤክስፒሪየንስ ወይም ፐርፎርማንስ እንዲኖረው ይረዱታል ማለት ነው። በተጨማሪም ስፖይለርስ የተባሉ አውሮፕላን በሚያርፍበት ጊዜ ከእነዚህ አካላት በተቃራኒ የአውሮፕላንን የመንሳፈፍ ኃይል በመቀነስ ፍጥነትን የሚቀንሱና አውሮፕላኑ ለሚያርፍ በሚያደርገው ሂደት በአውሮፕላኑ የታችኛው ክንፍ አካል ስር የሚገኘውን የመንሳፈፍ ግፊት ወደ ላይ በመከፈት የሚያሳልፉ እንዲሁም አውሮፕላኑ ለማረፍ የሚያደርገውን ጥረት የሚያግዙ አካላት ናቸው። እናመሰግናለን።